እኔ በህይወቴ በጣም ከምጠላው ነገር ውስጥ የሰው ልጅ ለጥቅም መቅረብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኢትዮ 16 ቻናል ቤተሰቦቻችን እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ሰላምና ፍቅር ለሀገራችን ይሁን። ሁሉም ሰው የራሱ የሆነ አስተሳሰብ አለው። እኔ ግን በጣም የምጠላው ነገር፣ በጣም አጥብቄ የማወግዘው ነገር ቢኖር የሰውን ልጅ ለጥቅም መቅረብ በጣም ነው የምጠላው። እና በአሁኑ ጊዜ እንደው በቃ ሰው እንዳለ ጥቅም ፈላጊ ነው። በቃ ከእናንተ ለመውሰድ ነው። ወላሂ በተለይ አረብ ሀገር ያላችሁ እህቶቼ እናንተን ማንም የሚረዳችሁ ሰው የለም። ኢትዮጵያ ያለው ሰው በፍጹም ይረዳኛል ብላችሁ አትጠብቁ። እንደው ስደትን ያየ ሰው ካልሆነ በስተቀር እንደው ስደትን ያየ እንደው ፈጣሪ እንደው ልቡን እንትን ያለ ሰው ካልሆነ በስተቀር እያንዳንዱ ሰው እናንተን የሚፈልጋችሁ ለጥቅም ነው። እኔ ደግሞ በህይወቴ ከምጠላው ነገር ቢኖር የሰውን ልጅ ለጥቅም መቅረብ። ከጥቅም በላይ እኮ ሰው ይቀድማል። እኔ ገንዘብ በጣም እወዳለሁ። ያንን ገንዘብ ግን ደክሜ ለፍቼ ዋጋ ከፍዬ በጣም ጥቼ ነው እንጂ ሰውን በማታለል ሳንወደው እንወድሃለን፣ ልንለየው አንለይክም፣ ያላንተ መኖር አልችልም፣ የውሸት ትርክት የውሸት እንትን እያስመሰላችሁ እየቀባጠራችሁ ጥቅማችሁን የምትሉ ሰዎች ይገርመኛል። አንዳንዴ በዝምታ ውስጥ ሆኜ ብዙ ነገር እታዘባለሁ። በቃ እኔ ተናግሬ እንትን ከምል አንዳንዴ ዝም ብዬ ነገሮችን ባስተውል ይቀለኛል። ቀለል አድርጌ ዝም ብል። ሁልጊዜ ጥቅም ፈላጊ መሆን ጥሩ አይደለም። ሁልጊዜ መውሰድ ጥሩ አይደለም። አንዳንዴ መቀበል ነው አይደለም የምትፈልጉት። አንዳንዴ መስጠት ወላሂ እንደ መስጠት የሚያስደስት ነገር የለም። የሰዎችን ችግር እንደ መፍታት፣ ለችግራቸው መፍትሄ እንደመፈለግ የሚያስደስት ነገር የለም። ሁልጊዜ ጥቅም ፈላጊ። እኔ እንደው ዛሬ የታዘብኩት ትዝብት አይደለም። እንደው በአንድ ቀን ነው የታዘብኳት። ከአዲስ አበባ ቡታጀራ እስከምደርስ ድረስ የታዘብኩት ትዝብት አይደለም። በቃ ሰው ርህራሄ የሚባል ነገር ጠፍቶበታል። መተዛዘን፣ መተሳሰብ የሚባለው ነገር ጠፍቶበታል። ሁሉም ጥቅም ፈላጊ ነው። የድሮ ኢትዮጵያዊነታችን የት ሄደ? ኧረ ቢስሚላ። እንደው እናንተ እውነተኛ ኢትዮጵያዊነት እንደው ቲክቶክ ላይ ነው ያለው፣ መሬት ላይ የለም። እና ወላሂ ጥቅመኛ አትሆኑ። ሳትወዱ ሰውን እወድሃለሁ እያላችሁ ሳታፈቅሩ አፈቅርካለሁ፣ ከዛ ሰው ጋር መኖር ሳትፈልጉ አብሬክ እኖራለሁ እያላችሁ የፈለጋችሁትን ነገር እስከምታገኙ ድረስ ጥሩ አይደለም። ዛሬ በእናንተ ቤት አራዳ ሆናችሁ ሊሆን ይችላል፣ መስሏችሁም ሊሆን ይችላል። እውነቴን ነው የምላችሁ፣ እያንዳንዳችን የዘራናትን እናጭዳታለን። ማስመሰል ግዴታ አይደለም። ለሰው ልጅ የማይሆን ተስፋ አትስጡት። በጣም ያሳዝናል፣ ወላሂ በጣም ያሳዝናል። ይህንን ስላችሁ ጥንቃቄ እንድታደርጉ እንጂ የመዳም ቅመሞች ለሌላ አይደለም። ሰው የሚፈልገን እኛን ወላሂ ነው የምላችሁ ለጥቅም ብቻ ነው፣ ለጥቅም። በቃ አረብ ሀገር ስንት ዓመት ቆይተሻል? እንዴት በቃ ይሄ ያላት እንደዚያ በቃ እንጂ ያለሽበትን አንቺ ነሽ የምታውቂው እኮ። በቃ አረብ ሀገር ላይ ምን አይነት መከራና ስቃይ እንደምታልፊ አንቺ ነሽ የምታውቂው። ሰው ግን ምንም እንትን የለም። በቃ የሆነ ከአንቺ የሆነ ነገር ማሽርጎ የሆነ ነገር እስከሚወስድ ድረስ የሆነ እንትን ይልሻል ምናምን። የሰው ልጅ እዚህ ጋር ሌላ ምላሱ ሌላ፣ እዚህ ግን ሌላ ነው። እስ አንዳንድ ቀር ሆን አንዳንድ ዝም ብላችሁ ዝምታ ውስጥ ሆናችሁ ሰውን ትታዘቡታላችሁ። ሳትናገሩ ከአንደበታችሁ ክፉ ሳይወጣ ዝም ብላችሁ ሰውን ስትታዘቡት
እንዲህ ነው እንደምትሉት ትደመማላችሁ። ቀሰመን ብላ ትደመማላችሁ። እና እኔ እንዳልካችሁ ወላሂ እኔ በጣም ነው ስራ ወደው በጣም ስራ ወዳለሁ። ይህንንም ነገር ደግሞ በዙሪያ ያለው ሰው በፍጹም ሊረዳኝ አልቻለም። በቃ ሊረዳኝ አልቻለም። እኔ አንደኛ ኢትዮጵያ የመጣሁበት ትልቁ ዓላማዬ ስራ ነው። ኢትዮጵያ መጥቼ ቁጭ ብዬ ልበላ ያለ ስራ ልቀመጥ አልመጣሁም። ያለ ስራ ለመቀመጥ ዝም ብሎ ከሆነ የመዳን ቤት አይሻለኝም እንዴ? ለምን እዚህ ጋር እያንዳንዱ እንቅስቃሴያችሁ ወጪ ነው። ግን እኔ ሀገሬ ላይ በነፃነት ሰርቼ መለወጥ ለምን እኔ ገንዘብ አይደለም ተስፋዬ ነው፣ ጥሩ ምኞቴ ነው፣ የወደፊት ዓላማዬ ነው፣ ለእኔ ትልቁ ሀብቴ። ገባችሁ? በአሁኑ ሰዓት እዚህ ብሩ ቅጠል ነው። አንዴ ከነካችሁት ሀሲድ ያለበት ነው የሚመስለው። ግን እኔ ትልቁ ሀብቴ ተስፋዬ ነው። ትልቁ ሀብቴ የወደፊት ትልቁ ዓላማዬ ነው። አንዳንዴ የእናንተን አይነት ሀሳብ የማያራምድ ሰው በዙሪያችሁ ያለው ሰው የእውነት ነው የምላችሁ ዓላማችሁን ያጨልመዋል። እኔ በቃ በዚች አንድ ቀን ማለት ነው አንድ ቀን የታዘብኩት ትዝብት በቃ እንደው ደልቶኝ ተደላድጌ ኢትዮጵያ የመጣሁት ልዝናና ፈታልል ነው አይደለም። እኔ ፈታልል አይደለም መጣሁት። እናንተ እኔን ፈታ በማድረግ ሙድ ውስጥ ገብታችሁ እኔን አለማድረግ ወይ መዝናናት ከፈለኩ እናንተን ሳሊዛችሁ እኮ እዝናናለሁ። እናንተን ሳልፈልግ ይጭነቀው ኪሴ አይደለም። እኔ ዓላማ ይሄ አይደለም። ትልቅ ምኞት፣ ትልቅ ሀሳብ፣ ትልቅ ፍላጎት አለኝ። ኦኬ እኔ እየታገልኩ እኔ እንትን እያደረኩኝ በዙሪያ ያለው አባካኝ ከሆነ በዙሪያ ያለው እንትን ከሆነ ማፊፋይድ ጥቅም የለው እና አንዳንዴ የሆነ ዓላማ ካላችሁ በተለይ ካላችሁበት ሰፈር መውጣት አለባችሁ። ከተወለዳችሁበት አካባቢ ውጡ። እውነቴን ነው የምላችሁ፣ ውጡ። በቃ ሰው ታውቃላችሁ፣ አስተሳሰቡ በፍጹም አላደገም። አስተሳሰቡ በፍጹም አልተለወጠም። በቃ ሰው የሚፈልገው ከእናንተ የሆነ ነገር መውሰድ ነው። እናንተ ሰፋ አድርጋችሁ ነው የምታስቡት። ትልቅ ነገር ነው ምኞታችሁ፣ ትልቅ ነገር ነው እንትናችሁ። ሰው ግን የለም ያዝ እዛችሁ ቦታ ላይ ጥላችሁት የሄዳችሁበት ቦታ ላይ እንደው ቤቱ ተቀይሮ ሊሆን ይችላል። ቤት እንትን ብሎ ምናምን ነው። አስተሳሰቡ ይሄ ነው። በቃ አስተሳሰብ አልተቀየረም፣ እዛው ነው ያለው። እና እናንተ የምትፈለጉት በዚህም አለ በዚህም ለጥቅም ብቻ ነው የምትፈልጉት። እናንተ የያዛችሁትን ሁላ ጥላችሁ ጨርሳችሁ ራቁታችሁን እስከምትሄዱ ድረስ ሰው አይፋታችሁ። ደብሯችሁ እንኳን ማልቀስ አትችሉም። ድብር ብሏችሁ አታለቅሱ። ካለቀሳችሁ አበዳችሁ ትባላላችሁ። ተው። እኔ በህይወቴ በጣም የምጠላው ነገር ቢኖር የሰውን ልጅ ለጥቅም መቅረብ። ምንም ያህል ስራ ወዳጅ ብሆን እኔ የማገኘው በድካሜ በላፌ ውጣ ወረዱን አይቼ ስቃዩ ነው እንጂ ቁጭ ብዬ አፈቀላጤ በመሆን ብቻ የራሴን ጥቅም ማስከበር አልወድም። በቃ አልወድም። እኔ እንዲህ ነኝ። እኔ ከራሴ ችግር በላይ የሰዎች ችግር ነው የሚያስጨንቀኝ። እኔ ተርቤ ሌላ ሰዎች ቢጠጉ ደስ ይለኛል። በቃ እኔ ይሄ ነኝ። ግን እኔን ለጥቅም እየቀረባችሁ ያላችሁ ሰዎች በዝምታዬ ውስጥ ብዙ ትዝብት አለ፣ ብዙ ነገር አለ። እኔ ነገርኳችሁ። በዚች 3 ቀን ሳይሆን በዚች 1 ቀን የታዘብኩት ነገር ነው። ተኸየሉ። ነገ ደግሞ ምን እንደሚያጋጥመን አብረን እናያለን። ያሳዝናል። የሰው ልጅ በዚህ መልኩ ከሰውነት ተራ ወጥቶ የራሱን ጥቅም ብቻ የሚያስቀድም